ሰላም ሰላም ውድና የተከበራችሁ የመዝሙር የዩቲዩብ ተከታታዮች በሙሉ በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩ ዛሬ ለየት ባለ ቪዲዮ ብቅ ብያለሁ። ቪዲዮውን ከወደዳችሁት ከወዲሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ እንድታበረታቱ ስል በእግዚአብሔር ስም እጠይቃለሁ። ወደ ሀሳቤ ወይም ወደ ቪዲዮ ስገባ ደግሞ ዛሬ ይዤላችሁ የመጣሁት ደስ የሚል ዋትስአፕን ስንደውል ወይም ሲደወልልን ዋትስአፓችን በመጨረሻ የማይሰራልን ሁሌም ሲደወልልን ወይም ስንደውልላቸው ለቤተሰብም ሆነ ለጓደኛ ኮኔክቲንግ እያለ እምቢ ላለን እህት ወንድሞቼ የሚጠቅም ቪዲዮ ነው። ቪዲዮውን እንደምትወዱት ተስፋ አደርጋለሁ። ቪዲዮ ደግሞ ምንድነው ካላችሁኝ ዋትስአፕ ላይ ሁል ጊዜ ሲደወልልኝ እኔ በጣም በዚህ ሰዓት ብዬ የማልቆጥረው ብዙ ጊዜ በዋትስአፕ ማውራት ፈልግና ግን ዋትስአፕ አይሰራልኝም። አንዳንድ ቤተሰቦች ኢሞን ቢብሏቸው ዋትስአፕ ላይ የሚሰራልና አለ ብለው በእነሱን ለማውራት ስሞክር ዋትስአፕ አይሰራም ወይም አይሰራላቸውም ማለት ነው። እና ምን ልላችሁ ፈልጌ ነው ወሬ እንዳላበዛባችሁ ወደ ዋናው ቪዲዮ እንድገባ ማለት ነው። ዋትስአፓችሁ እየደወላችሁ የተደወለላችሁ እምቢ ለሚላችሁ እህት ወንድሞቼ በጣም አሪፍ አፕሊኬሽን ይዤላችሁ ነው ብቅ ያልኩት። አፕሊኬሽኑን ደግሞ ያው አብረን እናየዋለን እንዴት እንደሚሰራ እንዴት እንደሰራልኝ ለእናንተም እንደሚሰራላችሁ። በተለይ እኔ አሁን ዱባይ ሆኜ ነው። ዱባይ ላላችሁ እህት ወንድሞቼ በጣም አሪፍ አፕሊኬሽን ነው፣ ተጠቀሙበት። የእኔ ሰርቼ ያየሁት እዚህ ያለሁበት ቦታ ሆኜ ስለሆነ ማለት ነው። በእርግጠኝነት ሌላ ቦታ ምን ቢላላችሁ ዋትስአፕ ይሰራል ብዬ አስባለሁ። እንግዲህ ቀጥታ ወደ አፕሊኬሽኑ ዋትስአፕ ውስጥ እንዴት ነው የሚሰራልን የሚለውን አብረን የምናየው ይሆናል። ተከታተሉኝ። አሁን ቀጥታ ወደ ዋትስአፕ ልገባ ነው ማለት ነው። አሁን አፕሊኬሽኑን ከማሳየቴ በፊት ዋትስአፕ ላይ ስደውል ኮኔክቲንግ ብሎ ነው እምቢ የሚለኝ እንዳልኳችሁ። አሁን ብደውል ኮኔክቲንግ ነው የሚል ድምፅ አይሰጠኝም ማለት ነው። ቪዲዮ እየቀረጽኩ ስለሆነ ሌላ ስልክ ስለሌለኝ በአንድ ስልክ ነው የማሳያችሁ። ቀጥታ ግን ወደ አፕሊኬሽኑ ነው የምገባው ማለት ነው። አፕሊኬሽኑን አሁን እኔ ለምሳሌ አውርጄው እየተጠቀምኩት ነው። ዋይፋይ አጥፍቻለሁ፣ ያው ሜሴጅ እንዳይገባብኝ ፈልጌ ነው። አፕሊኬሽኑ ምንድነው ለምትሉኝ፣ አፕሊኬሽኑ ይሄ አፕሊኬሽን ነው። ላሳያችሁ አንዴ። አፕሊኬሽኑ ይሄ ነው እንግዲህ። አፕሊኬሽኑ በጣም ደስ የሚል ቪፒኤን ነው። ይሄ በሰማይ በወይነ ጠጅ ከለር ያከበብኩበት ኤኤል ቪፒኤን ነው የሚል። እንግዲህ እናንተም ይህን ሰርች አድርጋችሁ ከፕላይ ስቶር ላይ ማለት ነው ብታወርዱት በጣም አሪፍ አፕሊኬሽን ነው። እኔ እንጃ ለየት ያለ አፕሊኬሽን ነው ብዬ ነው የማስበው ለሁላችሁም። ከዚህ ጋር በቀይ ስታር ነው ማሰምርበት እንዲታያችሁ ፈልጌ ነው። ይሄ አፕሊኬሽን ማለት ነው። ይህንን አፕሊኬሽን ሁላችሁም አውርዳችሁ እንደኔ አልሰራላችሁ ያላችሁ እህት ወንድሞቼ በዚህ አፕሊኬሽን መሰረት ይህን ኦን አድርጋችሁ ዋትስአፕ ላይ ሄዳችሁ ብትደውሉ ማንኛውም ቤተሰብ፣ ወንድም፣ እህት ወይም ዘመድ ጓደኛ ጋር ቀጥታ ምንም ነገር ዋይፋዩ እንኳን ሳይቆራረጥ ደስ በሚል ሁኔታ ቤተሰቦቻችሁን የማውራት እድል ይኖራቸዋል ብዬ ነው ምነግራችሁ። እኔ አውርጄ ተጠቅሜ ነው ደስ ስላለኝ ለሁላችሁ ላካፍላችሁ ብዬ ነው የመጣሁት። እንግዲህ እንዳልፈጥንባችሁ ብዬ ነው። ከወደዳችሁት እንግዲህ ያው ዩቲዩቤን ከወደዳችሁት ደግሞ እናንተ ከዚህ በላይ ደግሞ አንዳንድ ነገሮች የሚጠቅሙ ሳገኝ እኔ ይዤላችሁ እመጣለሁ። ግን ያው ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ለመጀመሪያ ጊዜ ስለመጣው በድምጽ ወደ ዩቲዩብ ያው ድምፄ በጣም እየተቆራረጠብኝ ነው ከፍርሃት አንጻር ይመስለኛል። እና እንዴት እናወርደው ለምትሉኝ ደግሞ ፕላይ ስቶር ላይ ገብተን ነው የምናወርደው። አሁን ፕላይ ስቶር ላይ እኔ ብገባና ኤኤል ቪፒኤን ብዬ ነው የማወርደው። ዋይፋዩ በጣም አሪፍ ነው። ኤኤል ቪፒኤን ስትሉት ራሱ ይመጣል። ሰርች አደርገዋለሁ ማለት ነው። ሶሪ ዋይፋይ አጥፍቼበታለሁ ማለት ነው። ዋይፋይ ስላጠፋው ነው ይቅርታ። አሁን ይመጣል በእግዚአብሔር ፈቃድ። ዋይፋው እንትን ስላለ ነው። አሁን ይመጣል። አሁን ትራይል ልበለው። ኤኤል ዳብል ኤል አድርጎብኝ ነው። ኦኬ አሁን እኔ ጋር መጥቷል። ይሄ ሁሉንም አፕሊኬሽን ይሄንን ባወርደው ተመሳሳይ አፕ ስለሆነ እንደዚህ አንዱን ጫናለሁ። ከነዚህ ውስጥ የትኛውን መሰላችሁ የምታወርዱት? ይሄ ነገር ለሜሴንጀር ይጠቅማል በእርግጠኝነት። አሁን እኔ የትን እንደማወርድ ላሳያችሁ ማለት ነው። እኔ የማወርደው አሁን ይሄን አፕሊኬሽን ነው ማለት ነው።
የቱን አፕሊኬሽን ላወርደው? ይህንን አፕሊኬሽን አያችሁት? ይህን አፕሊኬሽን አሁን እኔ ኢንስታል ስላደረግኩት ለእናንተ ኢንስታል እንድታደርጉት ያዛችኋል። እኔ ግን ኢንስታል አድርጌዋለሁ። አሁን ላሳያችሁ ማለት ነው። ከፍቼዋለሁ። ኦፕን በይው ነው የሚለኝ ማለት ነው። ቀጥታ ኦፕን አደርገዋለሁ። እኔ አሁን ዋትስአፕ ስደውል ስለቆየው ኮኔክት ነው፣ ግን እኔ ኮኔክቱን ላጥፈው፣ ዲስኮኔክት ላድርገውና እንደዚህ ማለት ነው። አሁን ዲስኮኔክት አድርጌዋለሁ ማለት ነው። ዋትስአፕ መደወል ስፈልግ ግን ቀጥታ መጣና ላሳያችሁ እንዴት እንደሆነ እዚች ጋር ማለት ነው። እችን አበራታለሁ። ጫን ስሰጣት ኮኔክት ይልልኛል። አሁን ልውጣና ኮኔክት ላድርገው እንድታዩት ማለት ነው። አሁን ኮኔክት እየዞረ ነው። ይታያቸዋል ብዬ ተስፋ አድርጋለሁ። እዚች ጋር ኮኔክትድ ብሏል። አሁን እዚህ ጋር እንደምታዩት ደቂቃ መቁጠር ጀምሯል። ኮኔክት ነው። እኔ አሁን ዋትስአፕ ብደውል ከሰራ ዋትስአፕ ቀጥታ መደወል እችላለሁ። አሁን ይሰራልኛል በእርግጠኝነት፣ ምክንያቱም እያወራሁበት ነው የቆየሁት። በቃ ይሄ ነው። ዋትስአፕ ወጥታችሁ ሌላ ቦታ ለመሄድ ስትፈልጉ ይሄን ቀጥታ እዚህ ጋር ትጫኑትና ዲስኮኔክት ብላችሁ መውጣት ብቻ ነው። እኔ አሁን ዲስኮኔክት ነው፣ ግን እኔ ዋትስአፕ መደወል ስፈልግ ይሄን ኮኔክት አደርገውና ቀጥታ ዋትስአፕ ጋር ገባለሁ። ዋትስአፕ የምፈልገው ሰው ጋር ደውላለሁ። በነገራችን ላይ እዚህ ባትሪ ምናምን የምታሳየው ቦታ እዚች ጋር የቁልፍ ምልክት ይሰጠናል። ስንከፍተው ለመጀመሪያ የቁልፍ ምልክት ያስቀምጥልናል፣ ኮኔክት ሲሆን ማለት ነው። የቁልፍ ምልክቷ ስለምታሳይ ኮኔክት መሆኑን በዛ ማወቅ ትችላላችሁ ማለት ነው። በተረፈ ቪዲዮን ከወደዳችሁት ላይክ፣ ሸር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ህይወታችሁን አበረታቱኝ እላለሁ። የእግዚአብሔር ሰላም በያላችሁበት የዓለም ዳርቻ ከሁላችሁ ጋር ይሁን በማለት ከዚሁ ከቪዲዮ ላይ ሰናበታችኋለሁ። መዝሙር ቲዩብን ሰብስክራይብ፣ ፎሎ በማድረግ ተባበሩኝ፣ አበረታቱኝ እላለሁ። ሰላማችሁ ይብዛ።